ይህ ቦታ ኔሌ ፓም ሎጅ ለኩሪፍቱ ሪዞርት ተሰጥቷል። አቶ ታዲዮስ ሁላችሁም እንደምታውቁት ቱሪስት በመሳብ ለኢትዮጵያ ፈርቀዳጅ የሚባል ሰው ነው። እንዲህ ያለውን ተፈጥሮ በሚያገኝበት ሰዓት የወተር ፓርክ በመጨመር ሩሞች በመጨመር ብዙ ቱሪስቶች እንዲመጡ በማድረግ ከአዋሽ ጋር በማያያዝ ከበይኑና ጋር በማያያዝ ከአሰቦት ጋር በማያያዝ ትልቅ የቱሪስት መንደር እንዲሆን በራሱ በጓደኞቹ በሌሎቹም አካላት የበኩሉ ሚና እንደሚጫወት ምንም ጥርጥር የለው። ይህም ቦታ ሀጂ አወልና አቶ ታዲዮስ ማሰብ ያለባችሁ እንደ አዲስ ማሳ ነው። አዲስ ማሳ ሁለት ቁልፍ ነገሮች ያጋጥሙታል። በመታረሱ በመቆፈሩ ምክንያት የተዘራ ዘር አለ። ያ የተዘራ ዘር ከተንከባከብነው ፍሬያማ ሆኖ በብዙ ተባስቶ ሊመጣ ይችላል። በሌላ መንገድ ደግሞ ያ ማሳ ከዘሩ በፊት የለመደው አረም አለ። አረም ከአዲስ ማሳ ይነቀላል እንጂ አይጠፋም። በአዲስ ማሳ ዘር ይዘራል እንጂ እንክብካቤ ካላገኘ አይበቅልም። አረሙም አለ፣ ዘሩም አለ። ዘሩ አብቦና ተበራክቶ መልካም ፍሬ እንዲሰጥ ያ የተነቀለው አረም ተመልሶ መብቀል እንዳይችል መጠበቅ አለበት። ማሳው መኮትኮት አለበት፣ ውሃ ማግኘት አለበት። ያንን እንክብካቤ መስጠት ካልቻል ቀድሞ የለመደው ዘር ብቻውን ሳይሆን ተባስቶ ይወረዋል። አረሙ ይበዛና ዘሩ ያንሳል። ያ እንዳይሆን መልካም ጅማሮ መልካም ስራ ያየን ቢሆንም አረሙን በቀጣይነት ማጥፋትና ዘሩን ማባዛት ግን ገና ተጨማሪ ድካም የሚጠይቅ ስለሆነ ለሀጂ አወል ለአቶ ታዲዮስ አደራ የሚሰጥ ጉዳይ ይሆናል። እኛ ሰርተናል አለቀ ብለን አንተውም፣ መተን እናያለን፣ እንደተባለውም እንገለገላለን። ክልላችን መምጣት ሀጂ አወል ስለጋበዘን እኛ እንመጣለን። ሀጂ አወልም በከል ያርዳል፣ ግመል እንኳን ይበዛብናል። በዚያ መንገድ ይህ የተጀመረው ስራ ተጠናክሮ እንዲቀጥል ሁላችን የበኩላችን እንድንወጣ አደራ ማለት ፈልጋለሁ። ኢትዮጵያውያን በተለይ መንዳት የምትችሉ በግሩፕ መንዳት ባትችሉም ባቡር መጠቀም የምትችሉ ለቱሪዝም ፐርፐዝ አይደለም ሀገራችሁን ለማወቅ በዚህ ስፍራ ስላሉ ድንቃድንቅ ውበቶች ለማየት ለማድነቅ ለመውደድ ለመስራት እንድትችሉ ይህንን ቦታ ከማየት እንዳትቦዝኑ አደራ ማለት ፈልጋለሁ። ከዚህ ሜዳማ ከባቢ እምብዛም ሳንርቅ በርካታ የሚያማምሩ ውብ ተራራዎች ያሉበት ከባቢ ነው። ውሃው፣ ተራራው፣ ዛፉ ልዩ የሆነ የሳር ዝርያ አይነቱ በሙሉ ለሺህ ዓመታት እዚህ ቦታ ነበር። ይህንን ቦታ በርካቶች እንዲያዩት አይን ለመግለጥ የተሰራው የገበታ ለትውልድ ፕሮጀክት አፋር ካላቸው በጣም ብዙ ሀብቶች መካከል አንደኛው ላይ የዋለ ቢሆንም ከዚህ ፕሮጀክት ብዙ ርቀት ሳንጓዝ የአሰቦት ፓርክ የአዋሽ ፓርክ ይገኛል። በእኔ እምነት ከአዲስ አበባ ቢበዛ 2 ሰዓት መንገድ ተነድቶ ሊታይ የሚችል 2 ትላልቅ ፓርክ ሳፋሪ ሊደረግበት የሚችል ከባቢ ብዙ ያለ አይመስለኝም። ትልቁ ችግር የነበረው መሰረተ ልማት ነው፣ ሃይዌይ ነው። አሁን ከአዳማ አዋሽ የሚገነባው ምናልባት ቢበዛ 1 ዓመት ቢፈጅ ነው። ከአዋሽ ኤግዚት አድርገን እዚህ ለመምጣት የሚወስደው ጥቂት ኪሎሜትሮች ብቻ ነው። ይሄን አሰቦትን ስናገናኝ ማንም ሰው ከአዲስ አበባ ኤርፖርት ተነስቶ በ2 ሰዓት የመኪና መንገድ እዚህ በይኑና አዋሽ መድረስ ይችላል። በተለይ መንገዱ ሲያልቅ ባቡርም አለው። ይሄ ከአዲስ አበባ ነው። አዲሱ ኤርፖርት ቢሾፍቱ ሲሰራ ይቀንሳል። ከቢሾፍቱ ኤርፖርት 2 ሰዓት ባልሞላ ጊዜ ውስጥ በእንደዚህ ባለው ስፍራ መጥቶ
ፓርኮች ለማየት እና ብዙ የተፈጥሮ የዱር አራዊት ለማየት መታደል የብዙዎች ፍላጎት ነው። እኛም አቅማችን እያደገ ሲሄድ የምንሻው ጉዳይ ነው። ነገር ግን አሰቦትም አዋሽም እዚሁ ከባቢ ያሉ እንዲህ ያለው ጽዱ ማረፊያ ካልተሰራ ሰዎች ቀሏቸው መጥተው ሊገለገሉ ሊያዩ አይችሉም። ቢመጡም ውሎ አያድሩም፣ ተመልሰው ይሄዳሉ። ይሄ ለአፋር የመጀመሪያው በር ነው። ከዚህ ስንቀጥል ከአሰቦት በኋላ አፍዴራን ያየን እንደሆነ በብዙ የዓለም ቦታ ላይ ሊታይ የማይችል ነገር በአንድ በኩል ሀብት፣ በሌላ በኩል ደግሞ ውበት የሚታፈስበት ቦታ ነው። ከአፍዴራ እልፍ ስንል ደንከልን እናገኛለን። እጅግ አስደናቂ ውበት አለ። ኤርታሌ አለ። ብዙ ቦታ ፍልውሃዎች ሲፈልቁ የሚታይበት ክልል ነው። ይህንን ውብ ክልል መጠነኛ ኢንቨስትመንት እየሰራን መጠነኛ ድካም እየደከምን መጠነኛ ላብ እያፈሰስን ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ከሚል እምነት የሚነሳ ነው። አፋር ምድሩ ብቻ ሳይሆን ሰውም በእጅጉ የተባረከ ነው። ሀገሩን የሚወድ ብርቱ ትጉህ ህዝብ ነው። ለዚህ ህዝብ እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው። በእኔ እምነት በዚህ ስፍራ ያልዳሰስነው ያልደረስንበት የተደበቀ ብዙ ሀብት ሊኖር ይችላል። የድንጋዩ ቅርጽ የተለየ ነው። የውሃው ቴስት ሄቪነስ የተለየ ነው። የምናያቸው ፕላንቶች የተለዩ ናቸው። ተጨማሪ ምርምር ተጨማሪ ጥናት ቢደረግ አዳዲስ ሀብት ሊወጣ ስለሚችል የምትመራመሩ ሰዎች መታችሁ እንድትመራመሩ፣ የምትማሩ ሰዎች መታችሁ እንድትማሩ፣ ማረፍ የምትሹ ሰዎች መታችሁ እንድታርፉ፣ ሀገራችሁ እንድታዩ አደራ እያልኩ አፋር የኢትዮጵያ በረከት ነው። አፋር የኢትዮጵያ ጠባቂ ነው። አፋር የኢትዮጵያ ባላደራ ነው። ብዙ ሰጥታችኋል፣ ብዙ አድርጋችኋል። ላደረጋችሁት ሁሉ ኢትዮጵያም እኔም እናመሰግናለን። የቀረውን ያስቀራችሁትም ደግሞ በጋራ እናመጣለን። አመሰግናለሁ።